ኢትዮጵያ ያሉ ህጻናት እንግዲህ ፍትህ አገኙ እንላለን ብዬ አስባለሁ። ምክንያቱም ከእንግዲህ እኚህን አባት ያየ አባት ሁሉ እንደዚህ አባት ቆራጥና ልጆቻቸውን ጠባቂ የሚሆኑ አባት ይሆናሉ ብዬ አስባለሁ። እና እኚህ አባት እንግዲህ እንደምታዩቸው የገዛ ጓደኛቸው ልጃቸውን ሊደፍር ሲል በገጀራ አናቱን ብለው ካሉት ከወደቀ በኋላ ቆለጡን ቆርጠው እንግዲህ በእጃቸው ይዘው አንጠልጥለው ነው እንደዚህ የምናያቸው ማለት ነው። ወይ ጨጓራ ወይ ጉበት አይደለም ማለት ነው። በቃ እንዲህ ነው ፍትህ። ኢትዮጵያ ውስጥ እንደዚህ ነው መሆን ያለበት። የነፌመን ፍትህ ሳያገኙ ይሄው ፍትህ ስንል ፍትህ ሳይሰጣቸው ምንም ነገር ቀርተዋል ማለት ነው። ስለዚህ ኢትዮጵያ ውስጥ ማድረግ ያለበት ማንኛውም ዜጋ ልጆቹን መጠበቅ ይኖርበታል። በተለይ ሴት ልጅ ያለው መጠበቅ ይኖርበታል ማለት ነው። እውነቴን ነው የምላችሁ። እውነት እኛ አባት ቆራጥ አባት ናቸው። እና ቅድም አብርሽ የቄራው ምንድን ነው ሲል የሰማሁት ቲክቶክ ላይ ሸር አድርጌው ነበር እና እየሳኩ ነበር። በእሱ አነጋገር ነበር የምስቀው። ጎረቤቴ ቢሆኑ እኛ አባት ጎረቤቴ ቢሆኑ እያለ ነበር። እና እንግዲህ በወላይታ የሚኖሩ ሰውዬ ናቸው አሉ እንግዲህ ልጃቸውን ሊደፍርባቸው በነበረ ጊዜ ከኋላው ማጅራቱን ብለው ከዛ በኋላ ቆለጡን ቆርጠው እንደዚህ አንጠልጥለው ምንድን ነው የሚባለው መሳለቂያ አደረጉት። ሰውየው ግን ሞቶ ነው እንጂ የሚሆነው ባይሞትማ እኔን ያየ ተቀጣ እያሉ ቂጡን እየገረፉ ነበር ከኋላ መውጣት። ግን እነዚህ የመንደር ሚኒሻዎች ናቸው ምንድን ነው የምትሏቸው? እነዚህ የቀበሌ አስተዳደር ናቸው ምንድን ናቸው? እያስፈራሩት እንደዚህ እንትን የሚሉት ሰውየውን ለምንድን ነው? ምን አጠፋ? ይሄኔ እኮ ልጁ ተደፍራበት ቢሆን እኮ ወይ ሞታ ነበር፣ እያለቀሰ ነበረ እንዴ። የኛ ሀገር ፍርድ ግን እንዴት ነው? የኛ ሀገር እንዴት ወዴት እየሄድን ነው? ወዴት እያመራን ነው? በቃ ሀገሪቷ እንደፈለገች ማንም ሙርጋጥ የሚጨፍርባት ሆነች እኮ። እውነት እንደዚህ አባት በቃ ራስ ማስከበር አለብህ። በቃ ቤተሰብህን ታስከብራለህ። እንደዚህ ቆራጥ ስትሆን ማለት ነው። ቤተሰብህን፣ ልጆችን፣ በዙሪያ ያሉትን ሁሉ ታስከብራለህ። እንዲህ አቶ ከዳ ያሉ እኮ ይባላል፣ ይፈራል ማለት ነው። በቃ እኛ አባታውን እድሜ ዘላለማቸውን ይፈራሉ፣ እየተፈሩ ነው የሚኖሩት። በቃ ተከብረው ማለት ነው። ግን አሁን ሊያስሯቸው ነው። ምን ሊያረጓቸው ነው የሚወስዱት? የእሳቸውን ግፍስ ደግሞ እኮ እየመቷቸው እኮ ነው። እነዚህ ዋልጊያዎች የደፋሪው መሰሎች ማለት ነው። እየገፈታተሯቸው እየመቷቸው ማለት ነው። የእሳቸው ልጅስ ተደፍራስ ቢሆን ሞታስ ቢሆን እንደ የነፊ በልጣ ደርሷትስ ቢሆን ኧረ ምን አይነት ሀገር ነው? ኧረ መድኃኒዓለም በቃ ወረረ ጊዜው እየደምድር ፈጣሪ ሰው በገጀራ የሚታረዱ አንሶት እንደገና ደግሞ እየደፈሩ ፈጣሪ ትዕግስቱ ስጠን። እንደው መድኃኒዓለም አስበውነት በጣም ከባድ ነው በጣም። እኔ ግን እኚህ አባት እንዴት እንዳደነቅኳቸው ልነግራችሁ አልችልም። በእውነት አባት የዘመናችን አባት፣ በእኛ ዘመን እንደዚህ አይነት አባት አገኘን ማለት ነው። ቆራጥ አባት፣ እውነት ቆራጥ አባት። በቃ ብሞትም ልሙት ለልጄ መስዋዕትነት ሆናለሁ ብለው እንግዲህ አንገስሩም ብለው ያን ሰውዬ እሳቸው ልጃቸውን አትርፈው ወህኒ ቤት ይወርዳሉ ማለት ነው። ባቤ ሰዓት እንደው እንደዚህ ነው ፍርዱ። ምክንያቱም እውነት ስለሌለ ማለት ነው። እውነት የሌለበት ሀገር ስለሆነ ያለው እኚህ ሰውዬ እንግዲህ እያንገላቷቸው ነው። ሲወስዷቸው ራሱ እያንገላቷቸው እያየን ነው። ምንድነው የሚጠብቃቸው? ወይ እንግዲህ ይደበድቧቸዋል፣ ይታሰራሉ፣ የሆነ ነገር አላቅም። ፈጣሪ ያስባቸው ይጠብቃቸው። ግን ፍትህ ልንልላቸው ይገባል፣ ሊለቀቁ ይገባል። እኚህ ሰውዬ የእሳቸውስ ልጅ ሰው አይደለችም? ስለዚህ ለእኚህ ሰውዬ መለቀቅ አለባቸው። ታስረው ከሆነ መለቀቅ አለባቸው። እንደውም የሆነ ስራ መሰጠት አለባቸው ለእኚህ ሰውዬ ኢትዮጵያ ውስጥ ማለት ነው። የሆነ በቃ እኔ እንጃ ቆራጥ ወሳኝ ሰው ናቸው እውነት። አብይ አህመድ ወርዶ እንደውም እሳቸው ቢሾሙ ደስ ይለኛል፣ መንግስት ቢሆኑ ማለት ነው። እውነቴን ነው የምላችሁ። እንዴ ደቡቦች አልተቻሉም እኮ በቃ ኃይለማርያም ደሳለኝ እኔ ሀገሬን አልበጣብጥም ብሎ ባስረከበበት ሰዓት እኚህ ደግሞ ልጄን አላስደፍርም ብለው አንገስሩም ብለው ቆለጡን ቆርጠው እንግዲህ በእጃቸው አንጠልጥለው
እኔ መድኃኒዓለም ነው መጀመሪያ ላይ ፌስቡክ ላይ ሲያራውጡት ልብ ብዬ አላየሁትም። ማርያምን ይህ ምን ጨጓራን ያዘው ሰውየው ብዬ እንደው እንዳስቁብኝ ማርያምን ይህ ምን ጨጓራን ያዘው ብዬ ነበር። እመቤቴን ሰው እንዴት ለአቅመ አዳም ያልደረሰች ሕፃን ልጅ ለመድፈር የመድኃኒዓለም ያለው ሴጣን የመታቸው ወንዶች እነዚህን እንጃ እኔ አላውቅም። ሰውየውን ቢታሰርም አይቆጨው ምንም ቢለው አይቆጨው። ምክንያቱም በቃ ልጁን ታድጓል። ከአሁን በኋላ ደግሞ እግዚአብሔር ይጠብቃታል ከአውሬ ማለት ነው። ምን አይነት አረመኔ ነው ይህ! ፈጣሪ ያለው ለዛውም እኮ ጓደኛቸው ነው አሉ ለሰውየው። ፈጣሪ ትዕግስቱን ስጠን ነው። ኢትዮጵያ ውስጥ ያለ ሴጣን እንዴት እንደሚወጣ አላውቅም። ኢትዮጵያ ውስጥ መረገመን ምን አይነት ሰው ነው የረገመን? ግን ምን አይነት አባት ቢረግመን ነው እንደዚህ? እንደ እኔ እንጃ። ወይ አብይ አህመድ ወርዶ፣ እኔ በበኩሌ ፍትህ ለእኚህ ሰውዬ አብይ አህመድ ወርዶ የአብይ አህመድ ቦታ እንዲሰጣቸው ፈልጋለሁ። አዎ እኚህ ሰውዬ ናቸው ኢትዮጵያ ላይ መምራት ያለባቸው። ምክንያቱም ቀጣፊንም ምኑንም በስነ ስርዓት ያስተዳድራሉ ብዬ አስባለሁ። የእኚህ ሰውዬ ናቸው መሆን ያለበት። ሲጀመር አብይ አህመድ ሲወርድ አይደል ይሄ መጋኛ ማለት ነው። ኬት መጥቶ እንደተቀመጠብን አላውቅም። መሪያችን ላይ የፈጣሪ ያለው 99 ጠንቋይ ጠንቁሎ መጥቶ እንዲህ መከራችንን የሚያሳየን በሱ ዘመን ሕፃን ልጅ ተደፈረ፣ ታረደ። ውይ ደም እንደ ውሃ በኢትዮጵያ ውስጥ ፈሰሰ። የሰው ልጅ በጅምላ በመኪና ተቆፍሮ ተቀበረ በአብይ አህመድ ዘመን ማለት ነው። ሕፃናት ገና ሳይጠነክሩ በወንዶች ይደፈራሉ። በአውላላ ሜዳ ላይ ሴት ልጅ የሆነ ነገር ተጠይቃ እምቢ ካለች ትገደላለች። በጠራራ ፀሐይ እያያችሁ ማለት ነው። ፈጣሪ ወይ አስበን። ምን አይነት ሀገር ውስጥ ነው ያለን? ኧረ ወይኔ ኢትዮጵያ! ኧረ ወይኔ ኢትዮጵያ! ማን ያልቅስልሽ? ማን ይጩህልሽ? ወደ ፈጣሪ ማን ይጩህ? ሁሉ ኃጢአተኛ ሆነ። ፈጣሪ እንደው አይሰማን፣ ኃጢአታችን በዛ እና እኚህን አባት አድንቄያችኋለሁ ዛሬ። ለእኚህ አባት በቃ ፍትህ። ማን ነው ፍትህ የሚሰጣቸው? እሳቸው ለራሳቸው ፍትህ ሰጥተዋል፣ ግን መታሰር የለባቸው። በቃ እኚህ አባት መታሰር የለባቸው በፍጹም፣ በምንም ታምር። የህፃናትን በሞላ የነፌበንን ፍትህ ሁላ ነው በቃ ያሰጡት ብዬ ነው የማስበው። እውነት እነፌበማ ይኸው አልቅሰን እንደዛ ቀረን፣ በየሜዳው ጮኸን ማለት ነው፣ ምንም ፍትህ ሳይሰጥ። እናትም እንደዛ ጮሃ አላዝና ጠፋች። አሁንም የት እንዳለች እራሱ አላውቅም። ፈጣሪ ሆይ መድኃኒዓለም አስበን። እንደዚህ አይነት ቆራጥ አባት ይስጣችሁ፣ እንደዚህ አይነት ቆራጥ ወንድም ይስጣችሁ። እውነት የሚጠብቃችሁ በተለይ ኢትዮጵያ ላይ ያላችሁ እህቶች፣ ህፃናት ቆራጥ ወንድምና አባት ይስጣችሁ ነው የምለው በእውነት። እኔ እንደው ወይኔ በስመ አብ እንዴት እንዳደነቅኳቸው ልነግራችሁ አልችልም። ሰላማችሁ ይብዛልኝ በእውነት። የሆነ ስልጣን መሰጠት አለባቸው ለእኚህ ሰውዬ ማለት ነው። ስልጣን ይሰጣቸው ብለናል።